ነው የሚቀመጡት እዚህ ውስጥ ነው የሚቀመጡት። አሁን የምገኘው እንግዲህ ቨርጂኒያ በሚገኘው በእግዚአብሔር አብ ቤተክርስቲያን ነው። ይህ ቤተክርስቲያን አሁን ላይ ቅዳሜ ማታ ነው። የሌሎች ዜጎች ስፓኒሾች እንግዲህ አገልግሎት ጨርሰው ሂደው አባታችን ይኸው ያሉት መስቀሉ፣ ሌሎችም ንዋየ ቅድሳት አልባሳቱ እዚህ ውስጥ ነው የሚቀመጡት እና እጅግ በእውነት በጣም ያሳዝናል። በተለይ ደግሞ እዚህ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ አካባቢ ብዙ 400 ሺህ የምንጠጋ በተለይ ክርስቲያኑ ብዙ ነው እና እንደዚህ አይነት ነገር ማየት በጣም እግዚአብሔር አብ እንግዲህ በሰሜን አሜሪካ የመጀመሪያው ቤተክርስቲያን ይህ ቨርጂኒያ ነው እና አባታችን ቤት እንዲህ ብሎ በማየቱ በጣም እኔ ያዝኛለሁ፣ ያሳዝናል እና እባካችሁ እንግዲህ ሁላችንም መረባረብ አለብን። ንዋየ ቅድሳቱ የሆነት የተሸከሙ ነው። እንደዚህ ሁሌም ቅዳሜ ማታ ያው ሁሌም በዚህ አይነት ነው ሂደቱ የአገልግሎት ሂደቱ ያለው እና ሁላችሁም እንግዲህ እግዚአብሔር አብ ቤተክርስቲያን ቨርጂኒያ የሚገኘውን ሁላችንም እንድናግዝ በጸሎትም በአቅምም በገንዘብም በተለያዩ መንገዶች እንግዲህ የምትረዱበትን መንገድም እዚህ ያስቀምጣለሁ። እንግዲህ ሁላችንም እንድንሳተፍ ነው። ወደፊት ሌሎችንም ፕሮግራሞች እናስተላልፋለን። የተለያዩ ፕሮግራሞች ወደፊት ይኖሩናል።